ኤሊያን ነች ወይስ አበሻ ነች? ሁለቱም። ኤሊያን ፍቅረኛ አለ? እንደዚህ አይነት ልምምዶች ውሸት ወይም ደግሞ ዝም ብሎ የተከሰቱ እንዳይመስሏችሁ። እስቲ እያንዳንዱን ነገር በተወሰነ መልኩ ላስረዳችሁ። ምክንያቱም ስለ እነዚህ ጉዳዮች ከልጅነቴ ጀምሮ በጣም ብዙ መጽሐፍትን ሳነብ በእንደዚህ አይነት ስቶሪዎች በጣም ስመሰጥ ያደኩ ሰው ነኝና ይሄ ልጅ ሲያመጣው ብዙ ሰዎች ኮሜንት ላይ ሳይ ብዙ የተሳሳቱ ነገሮች ወይም እንደ ተረት ተረት ሲቆጥሯቸው ተመለከትኩና እስኪ ያለኝን ዕውቀት በዚህ ዙሪያ ላይ ላጋራችሁ። ይሄ ብቻ አይደለም። በተለይ በአሁን ጊዜ ላይ 444 ቁጥርን እንደ ምልክት የሚጠቀሙ ብዙ ሰዎች አሉና ይሄም ከምን የተነሳ እንደሆነ ከዚህ ታሪክ ጋር በደንብ አድርጌ ልንገራችሁ። እንግዲህ የኤሊየኖች ታሪክ ሁለት አይነት መልክ አለው። በሳይንቲፊክ ወይም ደግሞ ይሄ በሚት በሰለጠነው ማህበረሰብ የሚወሰድ ወይም የሚነገር ታሪክ አለው። እንዲሁም ደግሞ በመንፈሳዊ ዓለም ደግሞ በጥንት ህዝቦችና በጥንት ታሪኮችና ከሃይማኖት ጋር በተያያዘ ደግሞ የሚነሱ ደግሞ ታሪኮች ወይም ልምምዶች አሉት። እንግዲህ ወደ ዘመናዊ ሳይንስ ከመጣን እነዚህን ኤሊየኖች ወይም ደግሞ ከሰው ልጅ ውጭ ያሉ አካላትን በሶስት አይነት መልክ ይከፋፍሏቸዋል። ግሬ የሚባሉ አሉ፣ ሬፕታይልስ የሚባሉ አሉ፣ ኖርዲክ የሚባሉ አሉ፣ ወይም ደግሞ ፓላዲንስ ይባላሉ። እነዚህ ሶስት አይነት የልዩ ፍጡራን አይነቶች አሉ ብለው ያስተምራሉ። እነዚህ እንግዲህ ሶስት አይነት አፈጣጠር አላቸው ተብሎ የሚታሰቡ ኤሊየኖች በተለያየ ሁኔታ ወደ ምድር የነሱ ታሪክ መጥተዋል ተብሎ ይታመናል። እንግዲህ የመጀመሪያዎቹ ግሬ ኤሊያንስ ብለን የምንላቸው እነዚህ ግሬ ኤሊያንስ በተለይ ከሳይንቲፊክ በጣም መሰራጨት ወይም መስፋፋት የተለያዩ ግኝቶች ጋር ከመገናኘት አንጻር ጋር ይያያዛሉ። ሳይንቲስቶች በመባል ይታወቃሉ። ምስላቸው ልክ በእንደዚህ አይነት የሚገለጽና ብዙ ሰዎች ስናያቸው ይሄንን ይመስላሉ ብለው የሚያስቀምጡላቸው ናቸው። እንደምታውቁት እንግዲህ ሰዎች በፊት አየን የሚሉት ወይም በአእምሯቸው የሚሳል በሉሲድ ድሪም ወይም በህልማቸው የሚያዩትን ነገር ለሰዎች ቢናገሩ ተአማኒነት የላቸውም። አሁን ግን ሰዎች እንደዚህ አይነት ነገሮችን ሲያዩ ወደ ፊልም ይቀይሩታል። ሐሳባቸውን አብራርተው ቢጽፉ በፎቶ መልክ ይሰጣቸዋል። ስለዚህ እንደዚህ አይነት ቅርጾች በጣም እየፈመሱ መጡ ማለት ነው። እነዚህ እንግዲህ በተለይም በሁለተኛ ዓለም ጦርነት በኋላ በቀዝቃዛው ዓለም ጦርነት በሚባለው ጊዜ ላይ በጣም ከኒውክሌር መስፋፋት ጋር ከተለያዩ ነገሮች ጋር በከፍተኛ ሁኔታ ሲጠቀሱ የነበሩ ናቸው። ሁለተኛዎቹ አይነቶች ደግሞ ሪፕቲሊያንስ ይባላሉ። እነዚህ ሪፕቲሊያንስ የምንላቸው እንግዲህ በዋነኝነት ከኮንስፓይሬሲ ቲዮሪ ከኢሉሚናንቲ እንዲሁም ደግሞ ዓለምን ይገዛሉ በተለያዩ ባለስልጣናት ላይ ሼፕ ሺፍት በማድረግ ወይም ቅርጻቸውን በመለወጥ የተለያዩ ባለስልጣናትን መስለው ተብሎ የሚነገርላቸው በተለያዩ ኮንስፓይሬሲ ቲዮሪ የምትመለከቷቸው ናቸው። እንግዲህ በሶስተኛ ደረጃ የምትመለከቷቸውና ይሄ ልጅ እያወራላቸው ያለው ደግሞ ኖርዲክ ኤሊያንስ ይባላሉ። እነዚህ ኖርዲክ ኤሊያንስ በተለይ ከዘመናዊ ይሄ የመንፈስ አስተሳሰብ ወይም ደግሞ ከሜዲቴሽን ወይም ከቻናሊንግ ከሚባሉ ነገሮች ጋር ተያይዞ የሚመጣ ነው። እንግዲህ እነዚህ ሰዎች በግልጽ እናያቸዋለን ወይም ደግሞ ከኛ ጋር ቴሌፓቲክሊ ወይም በአእምሮአችን ውስጥ እናወራለን ዲስከስ እናረጋለን ብለው የሚሏቸው ናቸው። በጣም የሚያማምሩ ረጃጅም የሆኑ እንዲሁም ደግሞ ብሎንድ ሄር ያላቸው ይሄ ነጣ ያለ አይነት ጸጉር ያላቸው አቋም ያላቸውና ፐርፌክት ብለው የሚሏቸው ምድርን ከኒውክሌር ኢንቫይሮንመንቷን እንድትጠብቅ ሰዎችን ጋይድ ያደርጋሉ ብለው የሚሏቸው ናቸው። ያ ብቻም ሳይሆን ከምድር 444 ርቀት ላይ የምትገኝ ስታር ላይ እንዲሁም አንዳንዶች ታውረስ ይሉታል እዚህ ላይ የሚገኙ ልዩ ፍጡራን ናቸው በማለት ይገልጿቸዋል። እንግዲህ በዚህም የተነሳ እንግዲህ በተለይ ከኖርዲኮች ጋር ወይም ከነዚህ በኋላ እንመጣበታለን በመንፈሳዊ ዓለም ከነዚህ መናፍስት ጋር የተዋረሱ ሰዎች ራሳቸውን እንደ አራት ቁጥር መገለጫ አድርገው ይጠቀሙባቸዋል በተለያዩ ቦታዎች ላይ ማለት ነው። እንግዲህ ይሄንን እንደ ምልክት ማየት ትችላላችሁ። ሰርች አድርጋችሁ መጻሕፍትም ላይ በደንብ ታገኟቸዋላችሁ። እንግዲህ ይሄንን ነገር ከየት መጣ ካልን ይሄንን በመንፈሳዊ ዓለም ስናየው ፒውርሊ ይሄ መናፍስታዊ አሰራር ወይም ልምምዶች የሚያመጧቸው ነገሮች ናቸው። እንግዲህ እነዚህ ሰዎች በህይወታቸው የሚያጋጥሟቸው ነገሮች አሉ። አንደኛው ስሊፕ ፓራላይሲስ የምንለው ወይም ደግሞ በተኛ ሰዓት ላይ ሰውየው ልክ እንደ ሽባ መሆን አለመንቀሳቀስ መቻልና እዚህ ጋር ደግሞ ምን ይፈጠርበታል እንደ ሉሲድ ድሪም አይነት ፌክ ሚሞሪ አእምሮ ላይ እንዲፈጠር ያደርጋሉ ይላሉ ሳይኮሎጂስቶች። መንፈሳዊ ዓለም ላይ
ደግሞ ያሉ ሰዎች እነዚህ ሰዎች በሚተኙ ሰዓት ላይ አንዳንዶች የዛር መንፈስ ዛር ውላጅ ይሏቸዋል፣ አንዳንዶች ደግሞ ኖርማል መናፍስት ይሏቸዋል። እነዚህ ከሰዎቹ አካል ጋር በመዋሃድና ወይም ደግሞ ቻናል በማድረግ በመዋረስ ሰዎቹ የነሱን የመናፍስቱን ሚሞሪ እንዲቆጣጠሩትና የነዚህን ዕውቀት የነዚህን ኮንሽስነስ እነዚህኞቹ እንዲይዙ እነሱ እንዲይዙ ያደርግና ሰዎቹ በሪልም ያንን ያሳለፉ እንዲሰማቸው ያደርጋሉ። አንዳንዶች ተጋብተው ይኖራሉ። አንዳንዶች ደግሞ እውነት የሚመስል የተለያዩ ጾታዊ ግንኙነቶች እውነት የሚመስል የተለያዩ ፕላኔቶች ጋር በመሄድ ምን በማድረግ ኤክስፒሪየንስ ያደርጋሉ ማለት ነው። እንግዲህ በፊት ላይ ሰዎች እነዚህን ቻናል ሲያደርጉ ወይም እነዚህን መናፍስት ሲጠሩ የተለያዩ ስፒሪቹዋል ፕራክቲሶችን ያደርጉ ነበረ። ወንዝ ዳር ሄዶ የሆነ መጽሐፍት መርገጥ፣ የሆነ ጽሁፎችን ማንበብ፣ ሻማ በፔንታግራም አድርጎ መጸለይ ምናምን የሚባሉ ሂደቶች አሏቸው እዚህ ጋር የማያስፈልጉ ማንጠቅሳቸው። ነገር ግን ደግሞ ዘመናዊ ልምምዶች ደግሞ ልክ በዘመኑ ልክ ደግሞ እያደጉ እየተቀየሩ ይመጣሉ ማለት ነው። እኛ ብቻ አይደለም የምንቀየረው። ስለዚህ በእንደዚህ አይነት ሁኔታ ደግሞ ምን አድርገዋቸዋል? ሰዎች ሜዲቴት በሚያደርጉበት ሰዓት ላይ ራሳቸውን ክፍት አድርገው ቻናል በሚያደርጉበት ሰዓት ላይ እንደ አስትራል ፕሮጀክሽንን በሚያደርጉባቸው ሰዓት ላይ እነዚህ መናፍስት ከነዛ ሰዎች ጋር አብረው ቁርኝነት ይፈጥራሉ ማለት ነው። ስለዚህ እንደዚህ አይነት ልጆች በጣም ብዙ ወደፊት ይፈጠራሉ። አሁን እኛ በጣም አዌርነሱን እየሰራን ነው ካልመጣን በስተቀር። ስለዚህ እነዚህ ሰዎች አላወሩም፣ ተረት ነው የሚያወሩት፣ እየዋሹ ነው ማለት አይደለም። አንዳንዶች ሊኖሩ ይችላሉ፣ ግን እነዚህ ሰዎች በሪልም ይሄንን ኤክስፒሪየንስ ያደርጉታል። ግን ትክክለኛ ያልሆነና እኛን ወደ ሞትና ነፍሳችንን ደግሞ ወደ ሲኦል የሚሸጥ ልምምድ እንደሆነ ማወቅ ያስፈልጋል ማለት ነው። እንዴት አያችሁት?